የላሊበላን ግንብ የሰራን የጎንደርን ቤተ መንግስት የሰራን የአክሱምን ሐውልት የሰራን ይሄን የሰራን እንዴት አድርገን ለምናለን? እንዴት አድርገን ለማኝ ሆነን እስከ መቼ ድረስ ለማኝ እንሆናለን የሚል ቁጭት እስከፈጠረ ድረስ ያ ታሪክ ጠቃሚ ታሪክ ሆኗል። ልመናችንን በአክሱም ሐውልትና በጎንደር ቤተ መንግስት ስዕል ለመሸፈን ካገለገለ ግን ሞታችንን ያቀላጥፋል ያለው ይሄ ብሔራዊ ክብር እና ኩራት እንደ ግሎባላይዜሽን እንደ መልካም አስተዳደር እንደ ሌላው ሁሉ ከሰርቫይቫል አንግል ነው የምናየው። በዚህ መልኩ ስናየው ይሄ አሁን ያለው ኩራት ኮት አንኮት ኩራት የቆየ ኩራት ነው። ለነገሩ በግለሰብ ደረጃም የሚንጸባረቅ እናቶች ምን ያደርጋሉ? አሮጌ ልብስ፣ የቆሸሸ ልብስ፣ ወላ ጎደል ድሪት የሆነ ልብስ ከስር ያረጉና ወደ ቤተክርስቲያን ሲሄዱ ከላይ የታጠበውን ንጹህን ያስቀምጣል። ለመታየት ነው። አደባባይ ላይ በጠላት በተቀናቃኝ አይን እንዴት አርጌ ደሃ ሆኜ እታያለሁ፣ እንዴት ሆኜ እንደዚህ እታያለሁ ነው። ኤክስተርናሊ ተኮፍሶ የመታየት ነገር አብያውንም ይዛት ሄዳለች። ሶያውን ይሄ እንደዚህ ያንን who where are we የሚለው ዲፋይን የሚያደርገው በሞት አፋፍ ላይ መሆናችን ነው። እኛን ዲፋይን የሚያደርገን ከምንም ነገር በላይ ይሄ ነው ዲፋይን የሚያደርገን። የበፊቱ ለኛ ትርጉሙ ምንድነው? ከዚህ ጠርዝ ለመውጣት ከአለፈው ታሪክ የምንቀስመው ሞቲቬሽንና ፓተርን ካለ ብቻ። ባለፈው ትውልድ የሚኩራራ ፌል ያደረገ ትውልድ ብቻ ነው። ያለፈውን ትውልድ ሳክሰስ እንደመነሻ አድርጎ የሚወስድ ነገር ግን ከዛ በላይ ለመስራት የሚፈልግ ትውልድ ግን ባለፈው ብቻ አይኮራም፣ በራሱም ይኮራል።